አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች ሰላም ሰላም ብያለሁ። የአላህ ሰላም እዝነት አይለያችሁ። ሰላም ለሀገራችን ኢትዮጵያ። ሀባይብ ይህን በምስሉ ላይ የምትመለከቱት የአላህ ቤት መስጂድ ነውና ሀባይብ አንድ ነገር ላስቸግራችሁ። እናንተ መርዳት ባትችሉ ሁላ ለአላህ ብላችሁ በአላህ አለላችሁ ለአላህ ብላችሁ ሼር አድርጉ። እኔ ባቀረብኩበት እናንተን ደግሞ ሼር ባደረጋችሁበት አላህ ስብሓን ወተዓላ አጅር ሊሰጠን ይችላለን ብለን ሳይሆን እንተማመናለን አደል። በአላህ ይሰጠናል ኢንሻአላህ። ሀባይብ ሼር አድርጉ። መርዳት ለሚችሉ አካላት ሼር አድርጉልኝ። ይሁን እንደምታውቁ በጥላሞ ቀበሌ ተገባ አካባቢ በዚህ እንደዚህ የምታዩት መስጂድ አስጀምረናል። አልሐምዱሊላህ ግን አላለቀም። እዚህ አድርሰ ነው የውሃ ልክ ያው እንደምታውቁ ብዙ ነገር ይቀረዋል እና አሁን ክረምት ስለሆነ ጨፌ ላይ ስለሆነ ጭቃ ምናምን አለው ማለት ነው ግዴታ። ለዚህ ደግሞ ውሃ ልክ ግርፍ የተለያዩ ቁሳቁሶች ይጎሉታል። እንደምታውቁ እዚህ ጋር ደርሶ ቆሟል። ማናችንም እንደምታውቁት አረብ ሀገር ስትሰሩ አንድ ነገር ታረጉና ሰው ካላገዛችሁ እንደነዚህ ነገሮች ተለቅ ያሉ ነገሮች ማድረግን አንችላቸውም። ሀባይብ ለአላህ ብላችሁ እዚህ ቦታ ደርሰናል። አግዙን፣ ሼር አድርጉ። ሰደቃ ደግሞ ነገ እዚህ በዱንያ ላይ ትንሽም ትሆን ለመስጂድ ሰደቃ ያሰጠ ነገ ያው በጀነት አላህ ይከፍለዋልና እንደዛም ደግሞ አስባችሁ ከሆነ ጠይቁኝ፣ እኔ አካውንት እልክላችኋለሁ። ሀባይብ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሼር አድርጉ። ይህንን እኔ ለብቻዬ አስጨርሳለሁ የሚል አካል ሊመጣ ይለን ይችላል፣ አናቅም። ግን እኛ ምንድን ነው ሰበብ ማድረስ ነው። ከእናንተ ውስጥ እናንተ ሼር ባደረጋችሁበት ውስጥ ወይም አንድ ሰው አረኔ ሙሉውን እጨርሰዋለሁ ይሄ መስጂድ የኔ አለፍትና አረገዋለሁ ብሎ የሚያስብ ሰው ሊመጣ ይችላል። ምን ይታወቃል? አላህ ሰሚዑል አሊም ነው እና እኛ ሰበብ ማድረስ ነው።